የአሚታይ ልጅ ዮናስ የእግዚአብሔር ነቢይ ነበር። ከእስራኤል ከተሞች በአንዷ ይኖር የነበረው ዮናስ ለሕዝቡ እጅግ የሚቆረቆር ሰው ነበር። በአንዱ ቀን ዮናስ ዕጣ ፈንታውን ሙሉ በሙሉ የሚቀይር ከአምላኩ ዘንድ የመጣ ታላቅ ጥሪን ሰማ። እግዚአብሔርም ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋቷ በፊቴ ወጥቷልና በእርሷ ላይ ስበክ አለው። የአሦራውያን ዋና ከተማ ነነዌ በዮናስ ዘመን የነበሩ እስራኤላውያንን የጨቆነች የጠላት ከተማ ስለነበረች ዮናስ ወዲያውኑ ደነገጠ። ነገር ግን የእግዚአብሔርን ምሕረት ያውቃልና ለጠላቶቹ ምሕረት እንዲደረግላቸው መጮህ አልፈለገም ነበር። በዚህም የተነሳ ዮናስ አንድ ከባድ ውሳኔን ወሰነ፤ ከእግዚአብሔር ጥሪ መሸሽ። ዮናስ ወደ ተርሴስ ለመሸሽ ወደ ኢዮጴ ወደብ ወረደ። ተርሴስ ማለት እስከ ምድር ጫፍ መጓዝ ማለት ነው። በተርሴስ መርከብ ላይ ከሰፈረ በኋላ ከአምላኩ ፊት ርቆ የመጨረሻውን መፍትሄ ያገኘ መስሎት ነበር። ነገር ግን እግዚአብሔር አልተወውም ነበር። ታላቅ ንፋስን ወደ ባህሩ ላከ። ድንገት ያ ሰላማዊ ጉዞ በከባድ ማዕበል ተመታ። መርከቧ የመሰበር ያህል ሆነች። መርከበኞቹና ተሳፋሪዎቹ ሁሉ በፍርሃት ጮኹ፣ የየራሳቸውንም አማልክት መጥራት ጀመሩ። የመርከቡ አለቃ ዮናስን አየው። ከዚህ ሁሉ ሽብር ተነጥሎ ዮናስ በጥልቅ እንቅልፍ ውስጥ ነበር። የመርከቡ አለቃም ተነስና አምላክህን ጥራ፣ ምናልባት እኛ እንዳንጠፋ ያስብልን ይሆናል አለው። ይህ ክፉ ነገር በማን ምክንያት እንደመጣ ለማወቅ ዕጣ ተጣጣሉ። ዕጣውም በዮናስ ላይ ወደቀ። በጥያቄም ሲያጣድፉት ዮናስ እውነቱን በድፍረት ተናገረ። እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ፣ ከእርሱ ፊት እየኮበለልኩ ነው አላቸው። የመርከበኞቹ ፍርሃት በረታ። በዚህ ወቅት ይህን ማዕበል ለማብረድ ዮናስ ብቻ ነበር መፍትሄን የሰጣቸው። ዮናስም አንስታችሁ ወደ ባህሩ ጣሉኝ፣ ይህ ታላቅ ማዕበል በእኔ ምክንያት እንደመጣ አውቃለሁና ባህሩ ጸጥ ይልላችኋል አላቸው። ከከፍተኛ ጥረት በኋላ በመጨረሻም ዮናስን ወደ ማዕበሉ ጣሉት። ልክ በዚህ ቅጽበት ባህሩ እንደ ቀድሞ ጸጥ አለ። መርከበኞቹም ይህን ታምር አይተው የዮናስን ፈጣሪ አመሰገኑ። ዮናስ ወደ ውሃው ጥልቅ በሰመጠ ጊዜ ሞት የሚጠብቀው መስሎት ነበር። ነገር ግን እግዚአብሔር ሊያጠፋው አልፈለገም ነበርና ለ3 ቀንና ለ3 ሌሊት በሕይወት የሚቆይበትን ታላቅ ዓሣ አዘጋጀለት። ዓሣው ዮናስን ዋጠው። በዓሣው ሆድ ውስጥም በሞት ጥላ ውስጥ ሆኖ ዮናስ ወደ አምላኩ ጸለየ። እንዲህም በማለት ጸለየ፣ በጭንቀቴ ጊዜ ወደ አንተ ጮህ፣ ውሃ ከበበኝ፣ ቀላይም ከበበኝ፣ በቤት ፊት ተጥያለሁ፣ ነገር ግን መዳን ካንተ ዘንድ ነው እያለ ጸለየ። ከ3 ቀናት በኋላ እግዚአብሔር ዓሣውን አዘዘው። ዓሣውም ዮናስን በደረቅ ምድር ላይ ተፋው። ዮናስ በአምላኩ ቸርነት እንደገና ተደንቆ ቆመ። አሁንም ለሁለተኛ ጊዜ እንደገና የእግዚአብሔር ቃል ወደ ዮናስ መጣ። እግዚአብሔርም ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ አለው። ዮናስ በሕይወት ከተረፈ በኋላ በመሸሹ የደረሰበት ከባድ ነገር ነበር። አሁን ለሁለተኛ ጊዜ ወደ ነነዌ የመሄድ ትእዛዝ ሲሰማ አልተቃወምም ነበር። ተነስቶ በ3 ቀን ጉዞ ትልቅ ወደ ሆነችው ወደዚያች ታላቅ ከተማ አመራ። ነነዌ ግዙፍ ከተማ ነበረች። በክፋቷና በጭካኔዋ የምትታወቅ ከተማ ነበረች። ዮናስ ወደ ከተማዋ ከገባ በኋላ
ያለ አንዳች ምሕረት መልእክቱን በመጮህ ከ40 ቀን በኋላ ነነዌ ትገለበጣለች በማለት መናገር ጀመረ። የዮናስ ድምፅ በገበያ ስፍራዎችና በቤተ መንግሥቱ ዙሪያ አስተጋባ። የማይታመን ነገር ተከሰተ። የነነዌ ሰዎች የነቢዩን ቃል አመኑ። ከንጉሡ እስከ ተራው ዜጋ ድረስ ሁሉም ለብሰውት የነበረውን ልብስ አውልቀው ማቅን ለበሱ። በጭቃና በአፈር ላይ ተቀመጡ። የነነዌ ንጉሥ ቃሉን በሰማ ጊዜ ከዙፋኑ ወርዶ የራሱን የንግሥና ልብስ አውልቆ ማቅ ለበሰ፣ በአፈር ላይም ተቀመጠ። የነነዌ ንጉሥ ታላቅ አዋጅን አወጀ። ሰውና እንስሳ፣ ላምና በግ አንዳች አይቅመሱ፣ ውሃም አይጠጡ በማለት አወጀ። ሁሉም የከተማዋ ሰዎችም ምናልባትም ኃያሉ አምላክ ቁጣውን ትቶ እንዳንጠፋ በኃጢአታችን ይጸጸት ይሆናል ብለው ሁሉም ወደ አምላክ መጸለይ ጀመሩ። ነነዌ በሙሉ በ3 ቀናት ውስጥ በጽድቅና በንስሐ ታላቅ ታሪክን ሰራች። እግዚአብሔርም የሚጠብቀው ይህንኑ ነበር። የእነርሱን ሥራና ከክፉ መንገዳቸው መመለሳቸውን ባየ ጊዜ እግዚአብሔር ይቅር አላቸው። በከተማይቱ ላይ ሊያደርገው ቃል የገባውን ጥፋት አላደረገባቸውም። የነነዌ መዳን ለሕዝቡ መልካም ዜና ነበር። ነገር ግን ይህ ዜና ዮናስን ከቶ አላስደስተውም ነበር። ዮናስ በኃይል ተቆጣ፣ ወደ እግዚአብሔርም ጸለየ። አቤቱ እለምንሃለሁ፣ ይህ እኮ በገዛ አገሬ ሳለሁ ያልኩት አይደለምን? ለዚህም ነው ወደ ተርሴስ ለመሸሽ የቸኮልኩት። አንተ ቸርና መሐሪ አምላክ እንደሆንክ አውቃለሁና ቅጽፈትህ የዘገየ ምሕረትም የበዛ ነውና። አሁንም አቤቱ ነፍሴን ከእኔ ውሰድ፣ መሞት ከሕይወት ይሻላልና አለው። እግዚአብሔርም በብስጭት ለተሞላው ዮናስ በረጋ መንፈስ መለሰለት፣ እንዲህም አለው፣ እንዲህ ትቆጣ ዘንድ ይገባሃልን? አለው። ዮናስ ከተማዋን ላይ ወደ ምስራቅ ወጣ። በዚያም አንድ ድንኳንን ሰራና ተቀመጠ። ምናልባት ከተማዋ ትጠፋ ይሆናል ብሎ ይጠብቅ ነበር። በዚህ ጊዜ እግዚአብሔር ምሕረቱን በተግባር ለማሳየት አንድ ነገርን አደረገ። እግዚአብሔር አንድ ቅልን አዘጋጀ። ቅሏም በላዩ ላይ ወጥታ ከፀሐዩ ግለት ጥላን ሰጠችው። በቅሏ መሸፈን ዮናስ እጅግ ደስ አለው። በማግስቱ ግን እግዚአብሔር ትልን አዘጋጀ። ትሉም ቅሏን በልቶ ጥሏ ደረቀች። ፀሐይም በወጣች ጊዜ እግዚአብሔር ትኩስና ኃይለኛ የምስራቅ ነፋስን አመጣ። ፀሐይ ዮናስን ወጋችው። ዮናስም ደከመ። በድጋሚ መሞት ከሕይወት ይሻላል አለ። እግዚአብሔርም አንተ ላልደከምክበትና ላላሳደግካት በአንድ ሌሊት በቅላ በአንድ ሌሊት ለጠፋች ቅል አንተ አዝነሃል፣ ተቆጥተሃል። ታዲያ እኔ ቀኝና ግራን የማይለዩ ከ120,000 የሚበልጡ ሰዎችና ብዙ እንስሳት ያሉበትን ታላቂቱን ከተማ ነነዌን እንዴት አላዝንላትም? አለው። ዮናስም ከዚህ ተማረ። የእግዚአብሔር ምሕረት ለሁላችን ይደረግልን። ወስብሐት ለእግዚአብሔር። አሜን።